ሰላም እንዴት ናችሁ? ዛሬ በአዲስ ሐሳብ መተናል። ምንድነው የዚህ ቪዲዮ ዋና ዓላማ? ይህ እንደመነሻ ሆኖ ተከታታይ ቪዲዮዎችን በዚህ ሐሳብ ዙሪያ እንሰራለን። ውስጣችን የተደበቀ የሀብት ማግኔት አለ። በውስጣችን ድንቅ ሀብት አለ። ያንን ማግኔት እንዴት ነው ኦን የምናደርገው? ዛሬ እንደ መግቢያ ነው፣ አብረን እንቆይ። የሀብት ማግኔት ሁኑ። በአንተ ውስጥ ስፍር ቁጥር የሌለው ሀብት አለ። በዚህ ለመጠቀም ከአንተ የሚጠበቀው አእምሮህን ከፍተህ በውስጥ ባለው ስፍር ቁጥር የሌለው ሀብት መጠቀም ብቻ ነው። ህይወትን በደስታ በስኬትና ያለ ገደብ ለመኖር ከፈለክ በውስጥ ካለው መጋዘን የፈለከውን እያወጣ መጠቀም ይበቃሃል። ብዙ ሰዎች ራሳቸውን ገድበው ይኖራሉ። ምክንያቱም በውስጣቸው ያለውን ፈጣሪ የሰጣቸውን አስደናቂ ጸጋ አለማወቃቸው ነው። እናንተ በፈለጋችሁት ጊዜ ይህንን ሀብት አውጥታችሁ መጠቀም ትችላላችሁ። ከውስጣችሁ ያልወጣ የትኛውም አይነት ሐሳብ ወይም ግኝት እስከ መጨረሻው አይቀይራችሁም። በሌላ አገላለጽ የእናንተ ዘረመል ወይም ዲኤንኤ የእናንተ ብቻ ነው። ተፈጥሮ በምንም አይነት እናንተን የሚተካ ሌላ ሰው አትሰራም። አንተ ብቻ ነህ። በረዥሙ የህይወት ባቡር ስንሳፈር ሁለት አይነት ሰዎች ያጋጥሙናል። የመጀመሪያዎቹ በራሳቸው ተማምነው ሌሎችን ወደ ራሳቸው የሚስቡና ስኬትና አሸናፊነት መለያቸው የሆኑና በተቃራኒው ደግሞ ምናልባትም እጅግ አብዛኛው ሰው በፍርሃትና በጥርጣሬ ታስሮ የሚኖር ነው። በፍርሃትና በጥርጣሬ የሚነዳ ሰው እድል ወደሱ ብትመጣ እንኳ በወድቅ ወይም ቢያቅተኝ ምን ሆናለሁ፣ ገንዘቤን እከስራለሁ፣ ሰዎች ይስቁብኛል ብሎ በማሰብ በህይወቱ ረዥም ርቀት መጓዝ አይችልም። ፍርሃቱና ጥርጣሬው የቀደመው ዘወትር ካለበት ንቅንቅ አይልም። እኛ ሰዎች ተፈጥሯችን እንደ ማግኔት ነው። የፈለግነውን ነገር ወደ ራሳችን መሳብ እንችላለን። ዘወትር ስለ እድገት፣ ስለ ስኬትና ስለ ሀብት የምታስቡና የምታሰላስሉ ከሆነ ይህንን ወደ እናንተ ትስቡታላችሁ። ስለ ችግር፣ ድህነትና ስለተበላሸ ግንኙነት የምታስቡ ከሆነ ደግሞ ፈልጋችሁታልና ወደ እናንተ ይመጣል። ይህንን ዕድሜ ጠገብ እውቀት አንዳንዶች ኑፋቄ ነው ቢሉትም እኛ ግን የዘላለም እውነት እንለዋለን። ምክንያቱም ለዚህ ፍካሪያችን ብቸኛ መሸሸጊያችን ታላቁ የህይወት ሁሉ ምንጭ የሆነው መጽሐፍ ቅዱስ ስለሆነ ነው። ሰው በልቡ እንዳሰበ እንደዚያው ይሆናል ብሎ በማያሻማ ሁኔታ ስለዘጋው ነው። እንዳሰባችሁት፣ እንደተመኛችሁት፣ እንደጠበቃችሁት ትሆናላችሁ። ይህን እጅግ ቀላል እውነት መቀበል ለምን እንደሚያስቸግር በእውነቱ ግልጽ አይደለም። የውስጥ ህሊናችሁን ወይም ሰብኮንሽስ ማይንድ ኃያልነት ከተገነዘባችሁትና ከለቀቃችሁት ወደ ህይወታችሁ ብዙ ኃይል፣ ሀብት፣ ጤና፣ ደስታና ፍስሐን ማምጣት ትችላላችሁ። ይህንን ኃይል መያዝ አይጠበቅባችሁም፣ ምክንያቱም ቀድሞውንም እናንተ ውስጥ አለና። ነገር ግን እንዴት ልትጠቀሙበት እንደምትችሉ ማወቅ ይጠበቅባችኋል። ፈጣሪ አምላክ እያንዳንዳችን ውስጥ ይህንን ስጦታ በክብር አስቀምጧል። ጸሎት ማድረግ ይህንን ጸጋችንን መቀስቀሻ አንዱና ዋነኛው መንገድ ነው። በውስጣችን ያለውን ድንቅ ሀብት ለመጠቀም ወይም የሀብት ማግኔት ለመሆን ምን እናድርግ? ከዚህ በመቀጠል ተከታታይ ቪዲዮዎችን ስለምንሰራ ሰብስክራይብ እያደረጋችሁ እንድትጠብቁን በታላቅ ፍቅር እንጋብዛችኋለን። መልካም ጊዜ ይሁንላችሁ። ቻው።